ውድ የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በሻንቶ ዣራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁ ቆዩ። ሻንቶ ዣራ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 9 ፍሎረንስ። የአባቱን ማስታወሻ ማገላበጡን ተያይዞታል። ኪራኮስ አባቱ እጅግ ውስብስብ ስለሆኑት ሚስጥራዊ ማህበረሰቦች የጻፉት ይህ ማስታወሻ መንደርደሪያው አስገርሞት ሊያበቃ አልቻለም። የሚስጥራዊ ማህበረሰቦች የወል ባህሪና አጠቃላይ ገጽታ፣ ታሪካቸው፣ አነሳሳቸው፣ አወዳደቃቸውና ተጽዕኗቸው በሽማግሌው ማስታወሻ ውስጥ በሰፊው ተብራርቷል። ኪራኮስ ይህንን ዳጎስ ያለ ማስታወሻ ከመጀመሪያው ገጽ ጀምሮ በመመርመር ላይ ነው። አምባገነናዊ ስርዓት በህቡ እንጂ በገሃድ መቃወንም ሆነ መደራጀትን የሚፈቅድ ባለመሆኑ በህቡ የሚገኘው ቡድን አያሌ ይሆናል። የአምባገነናዊ ስርዓት ባለስልጣናትም በህቡ የሚንቀሳቀሱትን ቡድኖች በየስርቻው ለማነፍነፍም ሆነ ስልጣናቸውን ከአደጋ ለመከላከል አያሌ የእቡና የገሃድ ኃይላትን ለማቋቋም አይቦዝኑም ሲል የሽማግሌው ማስታወሻ ይጀምራል። ባለስልጣናቱም ህቡ የገቡባቸውን ቡድኖች አንገት ፈጥራቂ አነፍናፊ ኃይል ለማቋቋም ሲሉ የሀገር ሀብት ለዚሁ ጉዳይ ወጪ መሸፈኛ ያውሉታል። እንዲህ አይነቱ የአይጥና የድመት ተግባር ከፍተኛ ገንዘብን፣ ጉልበትንና የሰው ኃይልን ስለሚጠይቅ የባለስልጣናቱ ሐሳብ፣ ዕውቀትና ሀብት ሁሉ ለዚሁ ተግባር ይውላል። ድመት ባለበት ሀገር አይጦች ያለ ጉድጓድ መኖር አይችሉም። የአይጦቹ ጉድጓድም ጠልቆ የተቆፈረ ብቻም ሳይሆን የውስጥ ለውስጡ ጥምዝና ጉራንጉር ለድመቶች እንዳይመች ተደርጎ መሰራት አለበት። የአይጦቹ ገደልም ድመቶቹ እንዳያስገባ ተደርጎ መቆፈር አለበት። የድመቶቹ ጥፍሮችም ለመቧጠጥ አይቦዝኑም፣ ሁልጊዜም የሾሉ ናቸው። አይኖቻቸውም ከአይጦቹ ገደል ላይ አይነሱም። እድሜን የፈጀሁት እንዲህ አይነቶቹን የሚስጥር ድርጅቶች በማጥናት ነው። ኢትዮጵያ ውስጥ የህቡ ቡድኖች ዓላማ የአጭር ጊዜ በመሆኑ ዓላማቸው ሊያበቃ ይበታተናሉ። ለመፈንቅለ መንግስት፣ ለዝርፊያ፣ ለማዕድን ምንተፋ ወዘተረፈ የሚቋቋሙት አይነት ቡድኖች ከነዚህ የሚካተቱ ናቸው። ለነዚህ ላቅ ያሉት የረጅም ጊዜ እቅድ አውጥተው ለዘላለም ለመኖር የሚቋቋሙት ናቸው። የኔ ትኩረት ሆነው የኖሩትም እኚህ ናቸው። ኢትዮጵያ ውስጥ የተቋቋሙት ህቡ ድርጅቶች ከሌሎች ዓለም አቀፋዊ የሚስጥር ድርጅቶች የወረሱት አደረጃጀት፣ የወረሱት ጠባይም ሆነ መዋቅር መኖሩ አለ የሚባል አይደለም። በኢትዮጵያ የተቋቋሙትን ህቡ ድርጅቶች ሁለመና ከመጠቃቀሴ በፊት ዓለም አቀፋዊ የሆኑትን ሚስጥራዊ ማህበረሰቦች ታሪክ መጠቃቀሴ ተገቢ ነው። ምክንያቱም የዘመናችን ሚስጥራዊ ማህበረሰቦች የነዚህ ቀደምት የሆኑት ሚስጥራዊ ማህበረሰቦች ውጤት ናቸውና። ኪራኮስ ትንፋሹን ያዘ። ከሽማግሌው ማስታወሻ አንዲት አረፍተ ነገር እንኳን እንዳታመልጠው በመጠንቀቅ ይመረምረው ገባ። ሽማግሌው ዓለም አቀፍ ሚስጥራዊ ማህበረሰቦችን መዘርዘሩን ተያይዘውታል። ቴምፕላሮች እንደ አውሮፓውያን አቆጣጠር በ1118 ዓመተ ምህረት 9 ወታደሮች ወደ ኢየሩሳሌም ይመጣሉ። ከፈረንሳይ ተነስተው ወታደሮቹ ወደ ኢየሩሳሌም የወቅቱ ንጉስ ወደ ነበረው ወደ ባልድዊን ሁለተኛ ወይም ዳግማዊ ባልድዊን ይቀርባሉ። ለንጉሱም ዓላማቸውን ያስረዳሉ። ዓላማችን ያሉት ዓላማ ወደ ቅድስቲቷ ኢየሩሳሌም ከተማ የሚመጡትን መንፈሳዊ ተጓዦች ከቀማኞችና ከነፍሰ ገዳዮች መጠበቅ ነበረ።
መኖሪያቸውን ፈርሶ በነበረው የንጉሥ ሰለሞን ቤተ መቅደስ አቅራቢያ በማድረግ የኢየሩሳሌምን መንገድ መጠበቅ ንጉሡ ጥያቄያቸውን ተቀበለ። የሰለሞን ቤተ መቅደስ ጠባቂዎች የሚል መጠሪያም አገኙ። ቴምፕላሮች። ቴምፕላሮች በእርግጥ የኢየሩሳሌምን መንገድ መጠበቅ ነበረ ዓላማቸው? አልነበረም። ከመንገድ ጠባቂነት ወደ ኢየሩሳሌም ጠባቂነት ለመሸጋገር ጊዜ አልፈጀባቸውም። በሰለሞን ቤተ መቅደስ ፍርስራሾች ውስጥ የተቀበሩትን ቅርጾች ማፈላለግ ዋነኛ ስራቸው ሆነ። የሰለሞን የወርቅ ጉድጓዶች፣ የወርቅ ጽዋዎች፣ ዓለም አቀፍ ታላላቅ ቅርጾችና የቃል ኪዳኑ ታቦት የዋና ዋና ዓላማዎቻቸው ማጠንጠኛ ሆኑ። ቴምፕላሮች 9 ነበሩ። ከ9ኙ ሌላ የመጀመሪያው አባላቸው አንድ የፈረንሳይ ግራውንት ነበረ። ካውንት ቻምፓን የናጠጠ ባለጸጋ ነበረ። ከዚህ በኋላ በመላው አውሮፓ ዝናቸው እንደ ወረርሽኝ ከወዲያ ወዲህ ተዳረሰ። ብዙ አባላትን ከማፍራታቸውም ሌላ አያሌ ካቴድራሎቻቸውን አነጹ። መንገድ ለመጠበቅና የሃይማኖት ተጓዦችን ከዘራፊዎች ለመታደግ ብቅ ያሉት ወታደሮች በፍጥነት ወደ ባለ ሀብትነት ተለወጡ። እንደነሱ ሀብት ያለው ድርጅት በመላው አውሮፓ ቢታሰስ ታጣ። ባጠራቀሙት የደለባ ሀብት በመላው አውሮፓ ካቴድራሎቻቸውን ከማነጽ ባሻገር ብዙ አባላትንም ሸመቱበት። የነሱ አባል መባል በራሱ እንደ ክብርና መኩራሪያ ይቆጠር ጀመረ። እንኳንስ በእነሱ ስልጣን ማግኘት ተራ አባል መሆን በራሱ ጥቅሙ የትየለሌ ሆነ። በቴምፕላሮች ስልጣን የላይኛው እርከን ላይ ቁንጮ ሆኖ የሚቀመጠው ግራንድ ማስተር ተብሎ ይጠራል። በ1118 ዓመተ ምህረት ስልጣን የያዘው የመጀመሪያው አብይ አለቃ የፒያንሱ ሁሉ ነበረ። በእያንዳንዱ ሀገር የቴምፕላሮች አለቃ ሲኖር ተጠሪነቱ ለማዕከላዊው አብይ አለቃ ነው። የመጨረሻውና 23ኛው የቴምፕላሮች አብይ አለቃ የሞዩ ጃኪዮስ ሲሆን በ1219 ዓመተ ምህረት እንደሞተ ይነገራል። አነሳሳቸው በሰላም እንደነበረው አጠፋፋቸው በሰላም አልነበረም። የኋላ ኋላ ዋናው ሚስጥራቸው ያፈተልክ ጀመር። በቴምፕላሮች ላይ ከፍተኛ የህዝብ ተቃውሞ በዓለም ዙሪያ የተቀሰቀሰው በጣዖት መልክ ሰይጣንን ማምለክ በመጀመራቸው ነው። ዝነኛው ጣዖታቸው ባፎሜት ይባላል። ባፎሜት በቴምፕላሮች ዘ ፓወር ኦፍ ዳይሬክትድ ዊል በመባል ይቆላመጣል። ጭንቅላቱ የፍየል ሆኖ ግንባሩ ላይ 5 ጎን ያለው ኮከብ አለበት። ለየት ያለው የስሙ ትርጉምም የመረዳት አባት ፋዘር ኦፍ አንደርስታንዲንግ ነው። ቀንዱ፣ አገጩ፣ ጭንቅላቱ፣ ሪዙና ቀሪ የጣዖቱ ክፍሎች እያንዳንዳቸው መላምታዊ ትርጓሜ ያላቸው። ራሱ ለብቻው ሲወሰድ የአልኬሚስቶችን ምልክት ይመስላል። ጭንቅላቱን የመጀመሪያው አብይ አለቃ የፓይነሱ ሁሉ ነው የሚሉም አሉ። አንዴ የሰለሞን ቤተ መቅደስ ጠባቂዎች ነን፣ አንዴ የክርስቶስ ወታደሮች ነን፣ አንዴ የኢየሩሳሌም መንገድ ጠባቂዎች ነን እያሉ ሲያምታቱ የኖሩት ቴምፕላሮች ይህን የመሰለ ጣዖት በማምለክ ከክርስትና ውጭ የነበረው ማህበረሰብ በመቅረብ ለመበስበስ ሞክረዋል። ክርስትናን በሰይፍ እናስፋፋለን ብለውም መስቀል ከሰላጢን ጨብጠዋል። ነገር ግን በጦርነት ውስጥ ራሳቸውን ደብቀው ሀብት ለመመዝበርና ለመዝረፍ እንዲመቻቸው እንጂ ለሌላ አልነበረም። በመካከለኛው ዘመን ሃይማኖት ከፖለቲካ ስልጣን እንደሚበልጥ በማወቃቸው መደበቅ የፈለጉት በሃይማኖቱስ ነበረ። ቴምፕላሮች ዓላማቸው ሀብት እንጂ ሃይማኖት እንዳልነበር የሚያስረዳው ጠንካራና ውስብስብ የሆነ የባንክ አሰራርን መዘርጋታቸው
ምስክር መሆኑ ነው። ሀብትን ለማጋበስም ስልጣንን አስቀድመው ለመጨበጥ ይጣጣሩ ነበረ። ለዚህም ነው በኢየሩሳሌም በስደት ይኖር የነበረውን ላሊበላን ወደ ኢትዮጵያ በመላክ ስልጣን እንዲይዝ ያደረጉት። ይህ የሆነው በ1185 ዓመተ ምህረት ነው። ከዚያ ወዲህም ኢትዮጵያ ውስጥ የተለያዩ የማስመሰያ ጭንብሎችን እያጠለቁ በመግባት ጥንታዊ ቅርጾችንና ዕውቀቶችን ዘርፈዋል። በቀላሉ ይህንን ለማስረዳት ጄምስ ብሩስን መጥቀስ ይቻላል። ጄምስ ብሩስ ጥንታዊውን ክብረ ነገሥት መጽሐፍና መጽሐፈ ሄኖክን ሰርቆ ሄዷል። እነዚህ መጽሐፍት ለስርቆቱ ማስረጃ የሆኑ እንጂ ይህ የቴምፕላሮች ቅጥረኛ ሆኖ የተላከ ሰው ሌሎች አያሌ ዕውቀቶችን ይዞ ላለመሄዱ ማስረጃ የለም። ዕውቁ አሳሽና ባህረኛ ቫስኮ ደጋማም በ1493 ዓመተ ምህረት ወደ ኢትዮጵያ ገብቶ ያጠናውን አጥንቷል። የቫስኮ ደጋማ ልጅ ክርስቶፈር ደጋማ ከዘመናት በኋላ 450 የፖርቹጋል ወታደሮችን እየመራ የጦር አዛዥ ሆኖ በ1541 ዓመተ ምህረት ወደ ኢትዮጵያ ገብቶ ነበረ። ይህ ክርስቶፈር መራሹ የፖርቹጋል ወታደር ከግራኝ አህመድ ወረራ ኢትዮጵያን ለመታደግ ይምጣ ወይም የተቀበረውን ዕውቀት ለመመንደግ ይምጣ አይታወቅም። ነገር ግን የአባቱን አመጣጥ አይተን ከዘመናት በኋላ የልጁን አመጣጥ ስናይ ዕውቀትን ለመዝረፍ እንደነበረ መገመት አያዳግትም። ድሮ የመጣው አባቱ ቫስኮ ደጋማ የቁም እስረኛ ተደርጎ እንደነበረ የታሪክ መዛግብት ያስረዳሉ። በኋላ የመጣው ልጁ ክርስቶፈር ደጋማ ግን በግራኝ አህመድ ሰይፍ ተቀልቷል። ምናልባት ወታደሮቹን ምክንያቱን ተጠቅሞ በማስከተል የመጣውም አባቱ የጠቆሙትን ሚስጥር ቢችል በሰላም አሊያም በጦርነት ለመንጠቅ መሆኑን መጠራጠር ያስፈልጋል። ይህ የሚታወቀው የአህመድ ግራኝ ሰይፍ ቁርስ ባያደርገው ነበረ። ወደ ተነሳንበት ፍሬ ነገር ስንመለስ የቴምፕላሮች ሴራ ዓለምን እየጨመደደ ሲመጣ እንደ ተኩላ በመላው ዓለም እየተሽሎኮሎኩ ያካበቱትን ሀብት የለበሱት የበግ ለምድ ሲሸፍነው ላይችል ሲቀር መጨረሻቸው እየቀረበ መስሎ ነበረ። እንደ አውሮፓውያን አቆጣጠር በ1307 ዓመተ ምህረት በፈረንሳይ ንጉሥ ፊሊፕ አራተኛ አይቀጡ ቅጣት ተቀጡ። ለጣዖት መስዋዕት ከማቅረብ ጀምሮ ጸያፍ አሳሳምንና ግብረ ሰዶምን፣ የሞራል ዝቅጠትን በማለማመድ የግብረ ገብነትን አስፋፍተዋል በሚል በቀረበባቸው ክስ እየተለቀሙ ይታሰሩ ጀመረ። በፈረንሳይ 15000 የሚሆኑ ቴምፕላሮች በአንዲት ጀንበር ተለቅመዋል። ውድ የመጽሐፍን በዜማ ቤተሰቦች አንቶጃራ ክፍል 9ን የተከታተላችሁትን ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ በመሆን ቆዩን። ሰላም።